ዶክተርዬ ገለውት ዋናው በጊዜ መድረሳችን ነው። ኧረ በእናትህ እንዴ ትራፊክ ሲጀመር፣ ኧረ በእናንተ ምክንያት ነው 2500 ብር ልከሰስ እንዴ? ኧረ ወረዱ አንዳችሁ በእናታችሁን ይሰልችቶኛል። 5 እኛ እንዳሳባለኝ አይከሰስም። መጣ አንተ ምን እያደረክ ነው? ያማል እንዴ? ያማል እንዴ? 1500 ብር ከምትቀጣ እሱን ቀውሬው በ100 ብር አናሳክመው። ቆም ያዘው እሺ። በሽተኛ እኮ ይዘን ነው በእናትህ ተፈጀረ እኮ ነው። ሐኪም ቤት እየሄድን ነው። ሰሞኑን አይዞህ ፈጣሪ ማለት ወይኔ አንተ ጎድቷል መሰለኝ። ያለም ይተርፈም አይመስልም። ምን ነካን ያረኩት ሲጀምር 1500 ብር ከምትከሰስ እንዲነካ አርጌው 100 ብር ለሐኪም ቤት መከፈል አይሻልም? ዶክተርዬ ገሎ ይሄ ከባድ ነው። የለንበትም እንዴ